Welcome everyone እንዴት ናችሁ? ዛሬ ቪዲዮ ለመልቀቅ ያሰብኩት ለምንድነው ፋይናሊ ከ7 ወር ትሬዲንግ ቆይታ በኋላ ማለት ትሬዲንግ ከጀመርኩኝ 7 ወር ሆኖኛል። ከዛ ጊዜ በኋላ ከ7 ወር ቆይታ በኋላ we managed to pass funded account phase 1 እና phase 2 ንም ፓስ ማድረግ ችለናል ማለት ነው። እሱን አፕዴት ለማድረግ ነው phase 2 ፓስ አድርገናል። ያለፈው ሳምንት phase 1 ፓስ አድርገነው ነበር። በዚህ ሳምንት ደግሞ ቲንክ ሰኞ ማክሰኞና ሮብን ነበር ትሬድ የወሰድኩት። ሮብለት ፋይናሊ phase 2 ፓስ አድርገናል። ይሄንን ይመስላል የገባናቸው ትሬዶች። ምንድነው የሚሆነው የዚህ ቪዲዮ ላይ ሪካፕ የገባናቸውን ትሬዶች እናያለን፣ ሪካፕ እናደርጋለን። ከዛ አንዳንድ ሳይኮሎጂካል ነገሮችንም ይሁን ሪስክ ማኔጅመንት በተለይ ሪስክ ማኔጅመንትን እናያለን እዚህ ቪዲዮ ላይ ስቴይ ቱን። ሳምንታችን ሲጀምር ሰኞ አንድ ትሬድ ወስደን ነበር። መደበር ኤክስፔክቴሽናችን ፕራይስ እዚህ ጋር ሊኩዊዲቲዎች ነበሩ። እዚህ ሌቭል ጋር ሊኩዊዲቲ ማለት ኤቭሪዌር ሊኩዊዲቲ ያለ ግን ትልቅ ኦርደር ያለበት ስለሆነ ታርጌታችን እዚህ ጋር ትልልቅ ኦርደሮች ይኖራሉ፣ እዚህ ጋር ይኖራል ብለን ኤክስፔክት አድርገን ነበር። ሳምንቱን ወደ ባይ ዳይሬክሽን እንዲሄድ ኤክስፔክት አድርጌ ነበረ። ከዛ እዚህ ጋር አንድ ፖዚሽን ወስጃለሁ። እንደገና ደግሞ እዚህ ጋር ትልቅ አየን ፕራይስ ይሄንን ቴክ ካደረገ በኋላ እዚህ ጋር ሊኩዊዲቲ ቴክ ካደረገ በኋላ ያን ሪአክሽን አላየም። ጀስት ስትራክቸር ነው እየቀየረ ሄደው። እዚህ ሌቭል ጋር ግን በዊክ ነው የዘጋው። ሊኩዊዲቲ ግራብ ካደረገ በኋላ የተወሰነ ያክል ኮንሶሊዴት አድርጎ ማርኬቱ ዳምፕ ማድረግ ጀምሮ ነበር። 5 ሚኒት ላይ ገብተን ሞር የገባናቸውን ትሬዶች እናያለን። ሰኞ እንዳልኳችሁ ታርጌት እያደረኩኝ የነበረው ይሄንን ሃይ ነበረ። እነዚህ ሊኩዊዲቲ ኤሪያዎች ናቸው። እነዚህ ነበር ታርጌት ማድረገው ብዬ ነበር። እቺን ሃይ ታርጌት አድርጌ ትሬድ ገብቼ ነበር። ግን ምንድነው ዊክ አውት አድርጎኛል። በጣም ያናድድ ነበር እና እዚህ ጋር ዊክ አውት አድርጎኝ ፕራይስ በጣም ነው ወደ ላይ አግሬሲቭሊ ተወርሮ ሄደው። ሉዚንግ ዴይ ነበር ሰኞ። ምንድነው ሁለት ፖዚሽን ነው ምናምን ነበር የከፈትኩት እዚህ ላይ። ግን ትሬዱ አጌንስት ወደኔ እየመጣ ሲመጣ በተለይ በዚህ ቺን ፌር ቫልዩ ጋፕ አይቼ ነበር የገባሁት። ቺን ፌር ቫልዩ ጋፕ ኢንቨርስ አደረጋት እዚህ ጋር ኢንቨርስ አደረጋት። ልክ ኢንቨርስ አደረጋት እኔ ክሎዝ አልኩት አንዱ ፖዚሽን። ከዛ አንደኛውን ጀስት ሆልድ አደረኩት። መጥቶሱ ሜሴል ለናካ። ከዛ ግን ወደ ላይ መሄድ ጀመረ። ሉዚንግ ዴይ ነበር ሰኞ። ከዛ throughout the day ምንም ማርኬቱ አልሰጠኝም። ጀስት ኮንሶሊዴት እያደረገ ነበር የቆየው። ከዛ በንጋታው ደግሞ እዚህ ጋር አንድ ሴል ወስጃለሁ። ይሄንን ሴል የወሰድኩት ምንድነው አንደኛ ኤስኤምቲ ነበር ጋር ከናስዳክ ከኤስኤንዲ ጋር ኤስኤምቲ ነበር እዚህ ጋር። ይሄ ሃይውን ቴክስ ያደርገው ይሄኛው ሃይውን ቴክ አላደረገው ምናምን ነገር ሴል ኤክስፔክት እያደረኩት ነበር። እሱ ብቻ ሳይሆን ፌር ቫልዩ ጋፕ 1 አወር ፌር ቫልዩ ጋፕ ነበር። 1 አወር ፌር ቫልዩ ጋፕ ጋር መጥቶ እሱን ቴስት አድርጎት በዛውም ሊኩዊዲቲ ግራብ አድርጎ እየወረደ ነበር። ቮሊዩም ነበረው ወደ ዳውን ሳይድ በጣም ቮሊዩም ነበረው። ፌር ቫልዩ ጋፕ ምናምን አልጠበቅኩም። እዚህ ጋር ቮሊዩሙን ሳየው ዳውን ሳይድ ቮሊዩም አለው። ደግሞ ሁለት ኮንፈርሜሽኖች አግኝቻለሁ። አንደኛው ፌር ቫልዩ ጋፕ እንዳልኳችሁ ኤስኤምቲም አለው እና ደግሞ ፌር ቫልዩ ጋፕ ጋር ነው ሊኩዊዲቲ ወስዶ ያወረደው which is good indicator for selling momentum ማለት ነው። ፕራይስን እዚህ ጋር ዳምፕ እያደረገ ያለ እዚህ ጋር በማርኬት ኤክስኪዩሽን የገባው ታርጌት ያደረኩት ያለው ነው። ስናይፐር ቲፒ ነበረች። ቲፒ እንደነካ ሄዷል። ዊን አይመስልም ግን ጀስት 3 ካንድሎች ምናምን ነገር ነው። ዊኒንግ ዴይ ነበረ አይ ቲንክ ማክሰኞ ሮብ ደግሞ ትላንትና ማለት ነው ኒውስ ነበረ። እኔ በጣም ይሄንን ሃይ ቴክ ያደርጋል ብዬ ኤክስፔክት እያደረኩኝ ነበር to be honest። ግን ፕራይስ እነዚህ ፌር ቫልዩ ጋፖች ጋር እየመጣ በጣም ሪጀክት የተደረገ ነበረ። ይመጣል እንደገና ሪጀክት ይደረጋል ምናምን ነገር። አይ ቲንክ 9 ተኩል ላይ ኒውስ ነበረ። ኒውሱ ፕራይስ ዳምፕ አደረገ። ይሄ 9 ተኩል ላይ ኒውሱ ዳምፕ ካደረገው በኋላ ፕራይስ አግሬሲቭሊ መውጣት ጀመረ። ምንድነው ሊኩዊዲቲ ይሄንን ሪሌቲቭ ኢኳል ሎዎችን ግራብ ካደረገ በኋላ ወዲያው አግሬሽን ያየው ካንድል ፎርሜሽኖቹ አግሬሽን በአግሬሲቭሊ እየሄደ ነው።
ሶ ይሄን ፌር ቫልዩ ጋፕ ይሄ ካንድል ክሎዝ እንዳለ ምንድነው I was targeting this high በቃ ፕራይስ አትሊስት እዚህ ሌቭል አካባቢ እንዳይመጣ ኦር ይሄን ፌር ቫልዩ ጋፕ አካባቢ እንዳይመጣ ሹር በዚህ እንትን ማለት ነው ሊኩዊዲቲ ግራብ አድርጎልኛል ቮሊዩም ማርኬት ቮሊዩም እኔ ምንድነው ትሬዲንግ ላይ ስገባ ቮሊዩሙንም አያለው አሁን ለምሳሌ ባይ ከሆነ የምገባው ባይ ሳይድ ቮሊዩሙን አያለው which means የ5 ሚኒት ካንድልን ቁጭ ብዬ አያለው ፎርሜሽኑን ላይክ ፕራይስ ወደ ላይ የሚወጣበትና ወርታች የሚወጣበት የሚወርድበት ሞመንተም አለው ሶ ያንን ሞመንተም አይቼ ላይክ ቮሊዩሙን ለመረዳት ይጠቅመኛል ወዴት ሴለርስ ናቸው ባየርስ ነው ኮንትሮል ላይ ያለው ሚሊዮን ማለት ሶ እዚህ ጋር ላይክ ባየርስ በጣም ኮንትሮል ላይ ነበሩ ከዚህ ኒውስ በኋላ ሶ እዚህኛው ካንድል ላይ ገባሁት እኔ በማርኬት ኤክስኪዩሽን የገባሁት ላይክ ስናይፐር ነው የሆነው ወደ ላይ መሄድ የጀመረው ከዛ ብዙም ሳይቆይ ቲፒ ነክቶልኛል ማለት ነው which means በዚህ ትሬድ ፋይናሊ ፓስ አድርጌዋለሁ let me show you the account ሶ ምንድነው ይቀረኛል 2 ቀን ያው ትሬድ ስለማላረግባቸው ነው በዚህ ሮብ ነው ፓስ የተደረገው ሶ አሪፍ ፐርፎርም እያደረገ ነው throughout like ባለፉት 4 ወሮች ምናምን ነገር ሶ ያ ይሄንን ይመስላል ወደ አካውንቱ ስንሄድ ደግሞ ፌስ 2 ላይ ይሄውና ሶ 10 ትሬድ ይላል የገባው ግን ምንድነው ያው ፖዚሽን ክሎዝ አደርጋለሁ ማለት ለሚሾው ሂስቶሪ ትሬዲንግ ሂስቶሪ ሶ እነዚህ ክሎዝ ፓርሻል ክሎዝ የተደረጉ ናቸው ማለት ያለፈው ሳምንትም እንትን ብየዋለሁ መሰለኝ ፓርሻል ክሎዝ ያረኳቸው ናቸው ይሄን ፓርሻል ክሎዞች ናቸው ማለት እነዚህ አሁን ጀስት ብሬክ ኢቨን ኦር ምናምን የሚነኩብኝ እንትኖች ናቸው ፓርሻል ክሎዝ ስላቸው ኦር ፖዚሽን ሳስተካከል ምናምን እንትን እምላቸው ናቸው ሶ ብቻ ኦቨርኦል 3 ትሬድ ላይክ እነዚህ ይሄና ይሄ ዊን ናቸው ፓስ ያስደረጉ መጨረሻ ላይ ይሄ ሰኞ ሉዝ ነው ሁለቱ ትሬዶች ይሄንን በራስ ይዘጋውት የራሱ መጥቶ ይሰለናካ ሶ እነዚህን ትሬዶች ናቸው እንትን ያልኩት ይሄ ግን አይ ቲንክ ቀደም ብዬ አንድ ገብቼ አካክሼ ነበር which means 4 ትሬድ ያደርገዋል መሰለኝ የወሰድኩት ሶ ይሄንን ይመስላል ሌላ ደግሞ ምንድነው KYC እሱን እንትን ካልኩኝ በኋላ ኢሜል ልከውልኝ ነበር let me show you so ኢሜል ልከውልኝ ነበር እና KYC ምናምን ጨርስ ምናምን ብለው ነበር KYC like ቪዲዮ ሪከርድ ለማድረግ ሞክሬ ነበር KYC እንትን ስል ግን ምንድነው መብራት አልነበረም ነበር ምናምንና እንትን አላልኩም ምንድነው እዚህ ጋር አንቬሪፋይድ የሚለው የሚመጣው ቬሪፋይ like የመጀመሪያችን ከሆነ so ቬሪፋይ አንቬሪፋይ የሚለውን ስንነካው የሆነ እንትን ፖፕ አፕ ያደርጋል ከዛ ከፈለግን በስልካችን ላይ ምናምን ሆነን just normally ባይናንስን ቬሪፋይ እንደምናደርገው ነገር ነው ሌላ ኤክስቼንጆችም እንትን እንደምናደርገው ነው ምንድነው አይዲያችንን just ፎቶ እናነሳለን ራሱ ነው like እንትን አለው የራሱ ሲስተም እንድናነሳ ያደርግልናል ሶ ከፊትም ከኋላ አይዲያችንን እናነሳለን ከዛ ደግሞ ፊታችንን like የሆነ ቁጥር ይሰጠናልና ቁጥሩን እያለን ቪዲዮ እንሰራለን ፕሮሰስ ያደርገውና ፕሮባብሊ 5 ደቂቃ ምናምን እዛ ፕሮሰስ እያደረገ ማየት ትችላላችሁ መጠበቅ ትችላላችሁ ከ5 ደቂቃ ምናምን በኋላ ቬሪፋይድ ነው ምናምን ብሎ እዛው ጋር ፖፕ ያደርግላችኋል ሶ ምንድነው ስለ ሪስክ ማኔጅመንት ያልኩት ሪስክ ማኔጅመንት ያልኩኝ የነበረው አይ ቲንክ ከ3 ሳምንት መሰለኝ በፊት የለቀኩት ቪዲዮ ላይ ተናግሬዋለሁ ስለዚህ እና ምንድነው ፕሮፈርም እንትን ስንል ፌዝ 1 ላይ ይሄንን ሪስክ ማኔጅመንት ብንጠቀም እና ኮምፎርታብል ከሆነን ነው ፌዝ 2 ላይ ይሄንን ብንጠቀም ሞር ላይክ ቶሎ ያንን እንትን እንድናልፈው ምናምን ነገር ይጠቅመናል እና ምንድነው ኪ ነገሩ እንዳልኩት ያን ቪዲዮ ላይ ኤ ፕላስ የሆኑ ሴታፖችን ብቻ መውሰድ ነው ላይክ አሪፍ የሚባሉ ሴታፖችን መውሰድ ነው ላይክ ያገኘነውን ሳይሆን ትሬድ የምናደርገው በጣም ጸዴ የሆነ ሴታፕ ስናገኝ ብቻ ነው ትሬድ የምናደርግበት so which means በሳምንት ውስጥ ላይክ እንደየእንትናችን ይለያያል እንደየስትራቴጂያችን ሊለያይ ይችላል ግን ላይክ እኔ ሲልቨር ቡሌት ነው የምጠቀመው ስትራቴጂ so በሳምንት ብዙ ኢንትሪ ሊሰጠኝ ይችላል ሲልቨር ቡሌት ግን እኔ አይውሊት ላይክ 2ቱን ኦር 3ቱን ጸዴ ሴታፖች ለመውሰድ ነው እንትን እምለው ምናልባት ሳምንቱ ሙሉ ጸዴ ሴታፕ ሊሰጠኝ ይችላል so መጀመሪያ ምንድነው የምናደርገው ይሄ ፌዝ 1 ላይ 1% which means $50 ነው ሪስክ እናደርጋለን ከዛ 1 2 3 ሪስክ ሪዋርድ
ያለው ትሬድ ነው ልንገባ የምንችለው ማኔጅ አድርገን ከዛ 150 ነው ዊን ካደረገን ሶ ኔክስት ትሬዳችን ላይ ደግሞ 2% which means $100 ነው ሪስክ ብናደርገው 1 to 2.5 ሪስክ ሪዋርድ ያለው ፖዚሽን እንይዝና ወደ $250 ከያዝንበት $400 ቶታል ከሰራን like 5k ላይ ነው ይሄ እናንተ እንትኑ ላይ 10 ጌም ከሆነ የምትጠቀሙት 100 ጌም ቢሆን እዛ ላይ ፐርሰንቴጁን ካልኩሌት ያደርጋችሁ መስራት ነው ሶ ፌዝ 1 እንደዚህ እናልፋለን ፌዝ 2 ደግሞ እንደዚህ like 1% ትሬድ እናደርጋለን 1 to 3 RR ከዛ ደግሞ 1% እንደገና 1 to 2 RR እንወስዳለን በሁለት ትሬድ ፓስ ማድረግ ይቻላል ማለት ነው ሶ ምንድነው እኔ ይሄንን እንትን ካወኩት በኋላ ኦልሞስት በዛ አካውንት አይ ቲንክ 3 ሳምንት 4 ሳምንት ምናምን ቆይቼበት ነበር like አንዴ ድሮ ዳውን ስገባለሁ አንዴ ወጣለሁ ምናምን ነገር የለቀቋቸው ቪዲዮዎች ላይ እንት ማለት ትችላላችሁ ከዛ በኋላ ዋንስ ይሄን ነገር ነው ዲስከቨር ካደረኩኝ በኋላ መጠቀም ስጀምር አይ ቲንክ ፌዝ 1ን በአንድ ሳምንት ይሁን አምሹ like በአንድ ሳምንት ወር በሁለት ሳምንት መሰለኝ ያለፍኩት ግን በጣም ረጅም ጊዜ ይዞብኝ ነበር ፌዝ 1 ፓስ ለማድረግ ሶ ፌዝ 2 ላይ ስመጣ ደግሞ like በአንድ ሳምንት እንትን አደረኩት ማለት ነው ፓስ አደረኩት ሶ ይሄንን ነበር ምንድነው ሉዝ ገብቶብኝ ነበር እኔ 3 ትሬድ ነው 4 ትሬድ እንደወስድ ያደረገኝ አይ ቲንክ ሉዝ ገብቶብኝ ነበር የሆነ ትሬድ ሶ ያው ሉዙ ሪከቨር ሲደረግ ምናምን ነገር እና ደግሞ ፒውር 1 to 3 አይደለም የሚሄድኩት እዚህ እንትን ጋር ምክንያቱም በቃ ሊሰጠኝ አልቻለም 1 to 3 ላመጣው አልቻልኩም እዚህ ጋር አይ ቲንክ $120 እንትን ብያለሁ ሶ ይሄኛው መሆን የነበረበት 150 ነበር መሆን የነበረበት ሶ በዚህ ምክንያት እንትን ብሎብኛል እንደዚህ እንዳቀርኩት እንደንተኑ አልሄድኩትም ሶ ይሄንን ሪስክ ማኔጅመንት ተጠቀሙት እንዳልኩት ኮምፎርታብል ከሆናችሁና ኤፕላስ ሴታፓችሁን አይደንቲፋይ አድርጋችሁ ኤፕላስ ሴታፕ መግባት የምትችሉ ከሆነ አይ ቲንክ ለፕሮፕ ፈርም የጸዴ ነው ሶ ምንድነው ኢቫሉዌሽን ነው ሮብ ነው አይ ቲንክ እስከ አርብ ድረስ ምናምን ኢቫሉዌት አድርገው ሊያሳውቁኝ ይችላሉ like ፓስ እንትን አድርገ ነው ኢቫሉዌሽኑን ጨርሰን ፈንድ የሚያደርጉን ከሆነ that will be nice ሶ ቻፕተር 2ን ጨርሰን ማለት ነው ቻናላችን ላይ አሁን በፕሌሊስት ላይ ብትገቡ በቻፕተር ነበር ሶ የዚህኛው እንትናችን try to pass 5k ነበረ ጎል የሰከንድ ጎላችን ፈንድ የሚያደርጉን ከሆነ ቻፕተር 3 እንገባለን which is payout ማግኘትና የ50,000 አካውንት መግዛት ነው ኔክስት እንትናችን የሚሆነው የኛ ቻሌንጅ የሚሆነው ፐርሰናል ቻሌንጅ ምንወድቀው ከሆነ ግን ኢቫሉዌሽኑ ማይሳካ ከሆነ ምንድነው ስታርት ኦቨር እናደርጋለን እንደገና 5000 አካውንት ፓስ ለማድረግ ነው የምንሄደው እዚሁ ላይ ነው ፖስት ኦር ደግሞ ሌላ ፕሌሊስት ከፍቼ ነው እንትንመለው እና ይሄንን ይመስላል ሰብስክራይብ ማድረግ እንዳትረሱ like አብረን ጆርኒ እናድርግ ይሄን ትሬዲንግ አዳዲስ ትሬደሮች ከሆናችሁ ኦር ፕሮፊታብል ያልሆናችሁ ከሆናችሁ ስቲል ስትራግል ያያረጋችሁ ካላችሁ እንቀጥል አብረን እንትንበል ኮሜንት ላይ ኮሜንት አስቀምጡልኝ ሁሉንም ኮሜንት መልሳለሁ ፒስ አውት